በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት የምትሄዱበትን መንገድ ሁሉ አስቀድሞ ስለማየት አይደል። ራዳ ሲኖር በእግረኛ ላይ ትመካል። እግረኛው ላይ ተመክተህ ሳትጨርስ ሌላ ሬንጅ ሮቨር ይዞብህ ሲመጣ ታፍራል። የፊት መጨማደድ በእግዚአብሔር ብርሃን ይወገዳል። ቶሎ የእግዚአብሔር መገኘት እንደ ጋሻ ይከባል። እንደ ሰዓት ቅጥር በዙሪያ ይሆናል፣ ይከርማል። ወደ አንተ ቀስታቸውን ይወረውራሉ፣ ግን አይመታም። ለህይወታችን በጣም አስፈላጊ ነገር ቢኖር ልክ ለአሳ ውሃ አስፈላጊ እንደሆነ፣ ለሰው ልጅ መኖር አየር አስፈላጊ እንደሆነ፣ ለክርስቲያን በተለይም ደግሞ ለቤተ ክርስቲያን በጣም አስፈላጊና ወሳኝ ነገር ቢኖር የእግዚአብሔር ህልውና፣ የእግዚአብሔር አብሮነት፣ የእግዚአብሔር መገኘት ነው። የእግዚአብሔር መገኘት የሚወዳደር ምንም ነገር የለም። ትምህርት ቢሆን፣ መዝሙር ቢሆን፣ የትኛውም ነገር ለህይወታችን የሚጠቅም ሊሆን የሚችለው ከእግዚአብሔር መገኘት ጋር አብሮ አቬለብል ሲሆን ብቻ ነው። ያለ እግዚአብሔር መገኘት የሆነ ትምህርት ዝም ብሎ ሴኩላር ካለው ትምህርት አይለይም፣ ህይወት ለዋጭ አይሆንም። ያለ እግዚአብሔር መገኘት የሆነ መዝሙርም እንደው ዝም ብሎ ጊዜ ከመፍጀት ያለፈ ትርጉም አይኖረውም። ትምህርት ህይወት ለዋጭ የሚሆነው፣ መዝሙርና አምልኮም ደግሞ ለመጽናናት፣ ለመንፈሳዊ ብርታትና ለታድሶ የሚሆነው በእግዚአብሔር መገኘት ውስጥ ሲሆን እንደሆነ ማሰብ በጣም አስፈላጊ ነው። ስለዚህ ለቤተ ክርስቲያን እንዲሁም ለክርስቲያኖች የእግዚአብሔርን መገኘት የሚያክል ምንም ነገር እሱ ሊወዳደር የሚችል ምንም ነገር የለም። ወዳጆቼ የህይወታችን ትልቁ ሀብት የእግዚአብሔር መገኘት ነው። በጣም ልንፈራው የሚገባ ነገር ቢኖር የተቃዋሚዎቻችንን ተቃውሞ ሳይሆን የእግዚአብሔርን መገኘት በህይወታችን ሚስ ማድረግ ነው። ሊያስፈራል ሊያስደነግጠን የሚችል ነገር ቢኖር የሱ በእኛ መካከል በክብሩ በማንነቱ በኃይሉ አለመገኘቱ ወይም ደግሞ እሱን ኤክስፒሪየንስ ማድረግ ማቆምህን ነው እንጂ በክርስትና ህይወት በጣም ሊያሳዝንህ ሊያስደነግጥህ የሚገባው የሰዎች ፊት መጥቆር አይደለም፣ የሰዎች ጀርባ መስጠት አይደለም፣ የጠበቃቸው ነገሮች አለመሆን አይደለም፣ ወይ ተቃውሞ አይደለም። ለክርስቲያን በጣም አስፈላጊውና ትልቁ ሀብቱ የእግዚአብሔር መገኘት ነው። የእግዚአብሔር መገኘት ባለበት ጉባኤ ውስጥ በጸሎት በአገልግሎትና በህይወት የተለየ ነገር ይሆናል። የተለመደ ነገር የሚሆነው የእግዚአብሔር መገኘት በሌለበት ጉባኤ ውስጥ ነው። የእግዚአብሔር መገኘት የሌለበት ክርስትና ሃይማኖት እንጂ ህይወት አይሆንም። ስርዓት ይሆናል፣ ድካም ይሆናል፣ አሰልቺ ይሆናል ወዳጆቼ። ስለዚህ ስለ እግዚአብሔር መገኘት በደንብ አድርገን እንድንነጋገር ፈልጋለሁ ወዳጆቼ። መገኘቱ የሚታይ ነገር ነው። መገኘቱ የሚዳሰስ ነው። የእግዚአብሔር መገኘት በትክክል ይታያል። አይኖቻቸው ለተከፈተላቸው ሰዎች፣ ለሚያውቁት ሰዎች፣ ለለመዱት ሰዎች፣ ከዛ ከእግዚአብሔር መገኘት ጋር ጥገኛ ለሆኑ ሰዎች ያለ እግዚአብሔር መገኘት የታላላቅ ባለስልጣኖች፣ ባለሀብቶች በጉባኤ መካከል መገኘት ለነሱ ምንም ነው ወዳጆቼ። ሺህ ሰው ቢገኝ፣ ትልቅ ሰዎች ቢገኙ፣ የእግዚአብሔር መንፈስ ያልተገኘበት ጉባኤ ግን እውነቴን ነው የምነግራችሁ፣ ሰርግም ቢሆን ከለቅሶ አይለይም። እና የእግዚአብሔር መገኘት የሚታይ ነገር ነው። በትክክል ይታያል። ለመንፈሳዊ ሰው፣ ለቤተ ክርስቲያን መሪ፣ ለአገልጋይ የእግዚአብሔር መገኘት ይለያል፣ ይታወቃል፣ ይታያል። ትዝ ይላችሁ ከነበረ ሶስቱ እንግዶች በበር ሲያልፉ አብርሃም በዛፍ ስር ቁጭ ብሎ ቀትር ሆኖ ሳለ እንግዶቹን ዘብዝቦ በጣም ጭቅጭቆ ወደ ቤቱ አስገባቸው። ከገቡ በኋላ ያደረገው ነገር መጀመሪያ የእግር ውሃ፣ ጥጃ፣ እርጎ እያለ ብዙ ነገር አቀረበላቸው እና ሰዎቹ ሲቆዩ ነው የቆየ ጥያቄውን ያነሱት። አብርሃም ጸልዩልኝ አላለም። የተስፋ ቃል የተገባልኝ ግን የተዘገየብኝ ነኝ አላለም። አስገባቸው፣ አቆያቸው። ሲቆዩ የቆየ ጥያቄውን አነሱ እና ወዳጆቼ ልክ አብርሃም ቤት ገብተው እንደቆዩት እነዛ እንግዶች በቤታችን ቢቆይ ህይወታችንን ሊለውጥ የሚችል ሳንጠይቀው ጥያቄያችንን የሚመልስ ጉድለታችንን የሚሞላ ዝገታችንን የሚያስወግድ የእግዚአብሔር መገኘት ነው። በክርስትና ህይወታችን ለማደጋችን መገለጫው የገዛነው ቤት ወይም ደግሞ ያለን ሶፋ፣ ፍሪ ቴሌቪዥን አይደለም፣ የእግዚአብሔር ህልውና ነው። ቤታችን ራሱ ደስ የሚለው አምልኳችን፣ ስብስባችን ራሱ በጣም የተባረከ የሚሆነው የእግዚአብሔር መገኘት ሲኖርበት ነው። ዛሬ ማታ የእግዚአብሔርን መገኘት እንደገና ኤክስፒሪየንስ እንድናረግ የእግዚአብሔር መንፈስ በመካከላችን በኃይል ያልፋል። እስቲ በደንብ አርጉና አሜን በሉ። እኔ እናንተን እንደማየው እናንተም እኔን እንደምታዩት፣ ስለዚህ የእግዚአብሔር መገኘት ይታያል።
ይታያል። ይገርማችኋል፣ ይታያል። እግዚአብሔር ምስክርን ይታያል። እንደውም በጣም ብዙ ክርስቲያኖች በእግዚአብሔር መገኘት ውስጥ ህይወታቸው ሲሆን ጊዜያቸው ሲቆይ እንደውም አንዳንድ ሰዎችን አያዩም። ይገርማል፣ አያዩም። ማን ይምጣ ማን አይምጣ አያዩም። ምክንያቱም እነሱ የሚያዩት ከሁሉ በላይ ከብዶ ደመናው ላይ ተጭኖ ያለውን የእግዚአብሔርን ህልውና ስለሚያዩ ማን እንዴት ዘመረ እንዴት አልዘመረ፣ ማን እንዴት አጨበጨበ እንዴት አላጨበጨበ፣ ማን ምን ለበሰ አልለበሰ፣ በእግዚአብሔር መገኘት ውስጥ ለሚቆዩና ለሚኖሩ ሰዎች ወዳጆቼ በጣም የሚታያቸው ነገር የእግዚአብሔር መገኘት ነውና የእግዚአብሔር መገኘት የሚታይ ብቻ አይደለም፣ የሚዳሰስ ነውና አሜን እንድትሉ ፈልጋለሁ። አራሚን በል መጽሐፍ ሲናገር እንደዚህ ያለ ምክንያት መቅሰል ለማን ነው? ጠብ ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን አለ። የወይን ጠጅ ከመጠጣታቸው በፊት በትክክል ሲሄዱ የነበሩ ሰዎች፣ በትክክል ሲያወሩ የነበሩ ሰዎች ወይን ጠጁን እየጠጡ በቆዩ ቁጥር ንግግራቸው መቀየር ይጀምራል፣ እርምጃቸው ይቀየራል። ፖለቲከኛ ያልነበረ እንደ ፖለቲከኛ ያደርገዋል። አንዳንዱ ጥበብ ጠርታኛለች ይላል፣ ድፈሪው ደፋር ይሆናል። ምክንያቱም የቆዩበት የተቆጣጠራቸው ነገር ከዚህ በፊት ያልነበረው ነገራቸውን ያመጣል። አካሄዳቸውን፣ ንግግራቸውን፣ ኤቭሪ ነገራቸው ይቀይረዋል። በእግዚአብሔር መገኘት ውስጥ የሚቆይ ሰው የእግዚአብሔር መገኘት የሚታየው ያንን መገኘት የሚዳስስ ሰው ከመገኘቱ በፊት እንደነበረው አይደለም ንግግሩ፣ ከመገኘቱ በፊት እንደነበረው አይደለም እርምጃው። በጌታ በኢየሱስ ክርስቶስም እስኪታወቃችሁ ድረስ በእነዚህ ቀጣይ ወራቶች ማይቲ የሆነ የእግዚአብሔር ፕሬዘንስ ወደ ቤታችሁ ይምጣ። አንዳንዶቻችሁ ይሄንን መገኘት ኤክስፒሪየንስ ካደረጋችሁ የቆያችሁ ካላችሁ በጌታ በኢየሱስ ክርስቶስም ከዚህ ቀን ጀምሮ በግልጽ እስከሚታወቃችሁ ድረስ የእግዚአብሔር መገኘት አብሯችሁ ይሆናል። በጌታ በኢየሱስም ይሆናል። የእግዚአብሔር መገኘት የራሱ የእግዚአብሔር ስብዕና ድባብ ነው። ለዚህ ነው ለቤተ ክርስቲያን ድምቀት የሚሆነው፣ ለአጋንንት እሳት የሚሆነው የራሱ የእግዚአብሔር ስብዕና ድባብ ነው። ስለ መገኘት ስናወራ እያወራን ያለነው መድረክ ላይ ስላለው መብራት አይደለም፣ ወይም ጭስ አይደለም፣ ወይም ደግሞ ስለ ሙዚቃው መሳሪያ አይደለም፣ ስለ ተናጋሪው ታዋቂ ሴሌብሪቲ ስለሆነው ሰባኪ አይደለም እያወራን ያለነው። የእግዚአብሔር መገኘት ብለን ስንል በህይወታችን፣ የእግዚአብሔር መገኘት ስንል በጉባኤያችን እያወራን ያለነው የራሱ የእግዚአብሔር አልፋና ኦሜጋ የሆነው ኤልሻዳይ የሆነው ሁልጊዜ አዲስ የሆነው የማይለመደው ጠዋት ማለዳ አዲስ የሆነው የራሱ የእግዚአብሔር ስብዕና ነው። የራሱ የእግዚአብሔር የስብዕናው ድባብ ነው። ልባርካችሁ፣ ከፍ አድርጉ እጆቻችሁን። የእግዚአብሔር የራሱ የስብዕናው ድባብ በቤታችሁ ላይ ይምጣላችሁ፣ በኢየሱስም ይምጣላችሁ። የእግዚአብሔር ህልውና የሚታይበት ቤተ ክርስቲያን፣ የእግዚአብሔር ህልውና የሚዳሰስበት አገልግሎት ላይ አጋንንት ይጮሃል፣ እስራት ይፈታል፣ የተሰበረ ይጠገናል፣ ጨለማው ይገፈፋል፣ የተበላሸው ይስተካከላል። ለሁሉ ጥያቄ አንድ መልስ አለ። ሐኪም ለተለያየ ጥያቄ ወዳጆቼ የተለያየ መልስ አለው። እግዚአብሔር ግን ለሁሉም ጥያቄ አንድ መልስ አለው። ያ መልስ የእግዚአብሔር መገኘት ይባላል። አሜን ይሁን። አሜን። እስቲ በደንብ አሜን በሉ። አሁን ይህን ትምህርት በማስተምርበት ጊዜ እንደዚህ ምናምን የሚሉ ሰዎች የትንቢት መንፈስ አለበት፣ የነቢያት መንፈስ አለ። አይችሉም። ኢየሱስ ጌታ ነው። ወዳጆቼ የእግዚአብሔር መገኘት ወዳጆቼ የሚጠና ሳይሆን የሚገለጥ ነው። የምታጠኑት አይደለም። የእግዚአብሔር መገኘት 1፣ የእግዚአብሔር መገኘት 2፣ የእግዚአብሔር መገኘት 3 እያላችሁ በግሪክ በአርማይክ በምናምን የምታጠኑት አይደለም። የሚጠና አይደለም፣ የሚገለጥ ነው። ተንበርክካችሁ እየጸልያችሁ፣ መኪና ውስጥ ሆናችሁ እየሄዳችሁ፣ በተኛችሁበት ቦታ፣ በስራ ቦታ የምታጠኑት አይደለም፣ የሚገለጥ ነው። ልክ ከህይወታችሁ ጋር ኤክስፒሪየንስ ስታደርጉት ነው የሚታወቃችሁ። እውነቴን ነው የምነግራችሁ። ደግሞ ድንገት ወደ ህይወታችሁ ባልጠበቃችሁት ሁኔታ ኤክስፒሪየንስ የምታደርጉትና የሚገለጥላችሁ ነው ወዳጆቼ። ስለዚህ የእግዚአብሔር መገኘት ማስረጃዎች ምንድናቸው የሚለውን ነገር እንድትመለከቱ ጋብዛችኋለሁ ወዳጆቼ። ብዙ ሰዎች የአጋንንት መገኘት ይሰማቸዋል፣ ነገር ግን የእግዚአብሔር መገኘት አይሰማቸውም። ውጊያ እንዳለ ይሰማቸዋል። በጣም ውጊያ አለ፣ ደስ የማይል ድባብ አለ፣ የአጋንንት መገኘት፣ ሰይጣን በልዩ ሁኔታ እየተዋጋኝ እንደሆነ ይሰማኛል፣ የሆነ የሚጫጫነኝ ነገር አለ ይላሉ። ነገር ግን ይገርማል፣ የአጋንንት መገኘት የሚሰማቸውን ያህል የእግዚአብሔር መገኘት አይሰማቸውም። ውጊያ እንዳለ የሚሰማቸውን ያህል የእግዚአብሔር መገኘት አይሰማቸውም። ወዳጆቼ የእግዚአብሔር መገኘት ለክርስቲያን አማራጭ አይደለም፣ የግድ ነው።
የግድ ነው። እውነቴን ነው የምነግርህ። ያለ እግዚአብሔር መገኘት ክርስትና ልትቀጥለው አትችልም፣ ልትጨርሰው አትችልም። ሩጫዬን ጨርሻለሁ ሃይማኖቴን ጠብቄያለሁ ልትል አትችልም። ያለ እግዚአብሔር መገኘት ከባዱ ቀላል ሊሆን አይችልም። የተበላሸው ሊስተካከል አይችልም። ያለ እግዚአብሔር መገኘት አይሆንም። ግድ ነው ለክርስቲያን። ወዳጆቼ እኔ የምፈራው ተቃዋሚዎቼን አይደለም። እኔ የምፈራው ሳገለግል ስኖር ስጸልይ ሳነብ የለመድኩትን የእግዚአብሔር ሕልውና መገኘት ነው እንጂ የሆኑ ሰዎች ተገኙ አልተገኙ ምንም ለውጥ አያመጣም። ይገርማል። በመገኘቱ ለውጥ የሚያመጣ ምድረ በዳውን እንዲለመልም የሚያደርግ አዘቅቱን የሚሰነጥቅ ስብራትን የሚጠግን የተበላሸን የሚያስተካክል በመገኘቱ ታሪክን የሚቀይር አምላክ አለኝ የሚል ሰው ካለ አሜን ይባል። ኢየሱስ ጌታ እና የእግዚአብሔር መገኘት በጣም ለክርስቲያን በጣም መሰረታዊ ጉዳይ ነው። የመጀመሪያው የእግዚአብሔር መገኘት ማስረጃ እረፍት ነው። ጻፉ፣ እረፍት ነው። የመጀመሪያው የእግዚአብሔር መገኘት ማስረጃ እረፍት ነው። አሁን እንዳነበብኩላችሁ በዘጸአት መጽሐፍ ምዕራፍ 33 ከቁጥር 11 እስከ 14 ሳነብላችሁ እግዚአብሔር መገኘቱን በፊቱ እንደሚያደርግ እንደዚሁም ደግሞ እረፍትን እንደሚሰጠው የእግዚአብሔር ቃል ነግሮናል። ወዳጆቼ ይህ የዓለም እረፍት አይደለም። የእግዚአብሔር መገኘት ማስረጃ በቤታችሁ በሕይወታችሁ ምንድነው ብላችሁ ስትጠይቁ ብራችሁ አይደለም፣ ስራችሁ አይደለም፣ ብዙ ነገሮቻችሁ የሚታዩት ነገሮች አይደሉም። ዋነኛው እረፍት ነው። ይሄ እረፍት ደግሞ የዓለም እረፍት አይደለም። የዓለም እረፍት የምትጽፉ ሰዎች ከስራ ማረፍ ነው። የዓለም እረፍት አካልን ማዝናናት ብቻ ነው። ነገር ግን አይምሮክ በብዙ ሺህ ሐሳቦች ይወጠራል። ይሄ በእግዚአብሔር መገኘት ውስጥ ያለ እረፍት አካልን ስለማዝናናት አይደለም። የሆነ ሐይቅ ዳር ሄደ፣ የሆነ ቢች ዳር ሆነ እግርን ውሃ ውስጥ እንደዚህ እያደረክ ቄጤማ ምናምን እየቀጠፍ ምናምን ከዚህ ከተማ ወጣ ብለ ቢሾፍቱ ሄደ የሚሰማ አይደለም። ይሄ እረፍት ይሄ ከእግዚአብሔር መንፈስ መገኘት የተነሳ የሆነ እረፍት ወዳጆቼ የነፍስ እረፍት ነው። የነፍስ እረፍት ነው። ከጥፋተኝነት ስሜትና ከጭንቀት ሸክም መላቀቅ ነው። ይሄ እረፍት ልዩ እረፍት ነው። የነፍስ እረፍት ነው። ነፍስን ያጎበጠ ያደከመ ውስጥህን ያደማ ብዙ ነገር ይኖራል። ቅድም እንደነገርኳችሁ የዓለም እረፍት ወዳጆቼ አካልን ብቻ ማዝናናት ነው። ነገር ግን at the same time አይምሮክ በብዙ ሺህ ሐሳቦች ይወጠራል። ነገር ግን በእግዚአብሔር መገኘት እረፍት ውስጥ ስትሆን፣ ልክ በእግዚአብሔር መገኘት ውስጥ ስትሆን ኤክስፒሪየንስ የምታደርገው አንድ እረፍት አለ። ይሄ እረፍት የነፍስ እረፍት ይባላል። የውስጥ እረፍት ይባላል። ይሄ እረፍት ይገርማል። ከጥፋተኝነት ስሜት፣ ከበደለኝነት ስሜት፣ ከሚያሳድድ ከየትኛውም አይነት ስሜት እሱ ብቻ አይደለም፣ ከጭንቀት፣ ከግራ መጋባት፣ ምክንያቱን ከማታውቀው ሐዘን፣ ድባቴ ነፍስን የሚያሳርፋት እፎይ የሚያስብላት የነፍስ እረፍት ነው ይሄ እረፍት። ወዳጆቼ በእግዚአብሔር መገኘት ውስጥ የሆነ እረፍት እኔ ሁሉን ችዬዋለሁ አይደለም፣ ሁሉን የሚችለው ከኔ ጋራ ነው ማለት ነው። አየህ፣ በእግዚአብሔር መገኘት ውስጥ የምታርፈው ሁሉን ችለህ አይደለም። በእግዚአብሔር መገኘት ውስጥ የምታርፈው ሁሉ ጥያቄ ተመልሶ አይደለም፣ የተበላሸው ተስተካክሎ አይደለም። በእግዚአብሔር መገኘት ውስጥ ማይቲ የሆነ የእግዚአብሔር የራሱ የሰብዕናው ድባብ ካንተ ጋር ሲሆን ነፍስ ታርፋለች። ነፍስ ታርፋለች። እስቲ አሜን ይባላል በደንብ አድርጋችሁ። እና ይሄ እረፍት ወዳጆቼ ምንም ችግር እንደሌለባችሁ ማስመሰል አይደለም። ከችግር በላይ የሆነው ጌታ ካንተ ጋር እንዳለ ማወቅ፣ ካንተ ጋር እንዳለ መረዳት። በእግዚአብሔር መገኘት ውስጥ ያለውን እረፍት ስትመለከቱት የልባችሁን ጉዳት፣ የነጋችሁን ጭንቀት፣ የትላንትናችሁን ስተት የምትረሱበት የእግዚአብሔር መገኘት የእግዚአብሔር እረፍት ነው። የሁላችሁ የልባችሁን ጉዳት በጮኛ፣ በትዳር፣ በስራ፣ በልዩ ልዩ መንገድ በውስጣችሁ ያገኘ ያለውን የልብ ስብራታችሁን በፍጹም ሌላ ነገር ሂላ ያደረገው ሳይካትሪስት፣ ሳይኮሎጂስት፣ ሌላ የተለያየ ሁኔታ ውስጥ ብትሄዱ ሂላ አታደርጉም፣ አትድኑም። ጴንጤዎች ድነው የሚቀሩት መቼ መሰለ? ልክ እየጸለዩ ያለ የእግዚአብሔር መንፈስ ወደ ህይወታቸው ወደ እነሱ ይመጣል። ከዛ ተንበርክከው ቆመው የነበሩት ይንበረከካሉ። ተንበርክከው የነበሩት በደረታቸው ይተኛሉ። በደረታቸው ተኝተው የነበሩት ቀና ሲሉ ይገርማል፣ ምንጣፉ እንባ በእንባ ሆኗል፣ ውሃ በውሃ ሆኗል። እነዚህ ተኝተው ያያቸው ሰዎች የቆሙ ሰዓት ይገርማል፣ ከመተኛታቸው በፊት የነበረ የልብ ስብራት እንደ ገለባ ይበተናል። የፊት መጨማደድ በእግዚአብሔር ብርሃን ይወገዳል።
የእግዚአብሔር መገኘት የልባችሁን ጉዳት፣ የነጋችሁን ጭንቀት፣ የትናንትናችሁን ስህተት የምትረሱበት፣ ከውስጥ ቁስል የምትድኑበት። ጩሁና በደንብ አርጋችሁ አሜን በሉ። ነገ ብዙ ሰዎች እርግጠኛ አይደሉም ስለ ነገ። ብዙ ሰዎች እርግጠኛ አይደሉም ስለሚመጣው። የሚያስጨንቅ ነገር አለ። ዜናው ያስጨንቃል፣ የሚወራው ያስጨንቃል። ኢኮኖሚው ተወዷል፣ ኑሮ ተወዷል። ነገር ግን ይገርምሃል፣ አሁን በጸሎት ቦታ፣ አሁን በሥራ ቦታ በእግዚአብሔር መገኘቱ ስትሆን የነገ ጭንቀት አያሳስበም። የትናንትናን ስህተት ትረሳዋለህ። ጩና በደንብ አድርገህ አሜን በል። የእግዚአብሔር ቃል እንደሚናገር ብረቱ ተንሳፈፈ ተብሎ እንደተጻፈ በእግዚአብሔር መገኘቱ ስትሆን አውት ኦፍ ናቹራል ሎ በምድሪቷ ላይ ትንሳፈፋለህ። አሜን 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 አሜን። ትከብዳለህ። አሜን ይባላል። አው ለዚህ ትምህርት ተብሎ ብቻ የመጣችሁ ሰዎች አላችሁ እና አንዳንዶቻችሁ ራሳችሁ ሂዱና አግዙት ተብላችሁ ተላካችሁ። እርዱት። በእግዚአብሔር መቅደስ ይነድ የነበረውን እሳት አመዱን እያራገፉ ያነዱ ያቀጣጥሉት እንደነበረ አንዳንድ ክርስቲያኖች አሉ። ይገርማል። ይሄ ፕሬዘንስ የሚባለውን መገኘት የሚባለውን ነገር ያቀጣጥላሉ። አመዱን ያራግፋሉ፣ ያቀጣጥላሉ። በቃ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ድንዛዜንና ድካምን የሚያስወግድ የእግዚአብሔር መገኘት ከዚህ ቀን ጀምሮ በመካከላችን ይነጣል። በጠላታችን ራስ ላይ የሚያስጫማ የእግዚአብሔር መገኘት በእኛ ሕይወት ላይ ይሆናል። ከለመድነው በላይ ማይቲ የሆነ የእግዚአብሔር ሕልውና በሕይወታችን ላይ ይሆናል። አሜን። ይሆናል። አሜን በሉ። ኢየሱስ ጌታ ነው። የምትጽፉ ሰዎች ወዳጆቼ በእግዚአብሔር መገኘት ውስጥ ያለ እረፍት ወይንም በእግዚአብሔር መገኘት ውስጥ ያለ ማረፍ እንደ ሕፃን በእናት እንቅልፍ ውስጥ መተኛት ነው። እንደ ሕፃን በእናት እንቅልፍ ውስጥ ማንቀላፋት ነው። ሕፃን በእናቱ እንቅልፍ ውስጥ ሲያንቀላፋ ነገ ምን እንደሚበላ አያሳስበውም። ችግር ቢመጣ እንዴት እንደሚያመልጥ አያስጨንቀውም። ወዳጄ ምንም ማድረግ ሳይኖርበት፣ ምንም መናገር ሳይኖርበት በቃ በእናቱ እንቅልፍ ውስጥ ያንቀላፋል። በእናቱ እቅፍ ውስጥ ያንቀላፋል ሕፃን ልጅ። በእግዚአብሔር መገኘት ውስጥ ያለ ማረፍ እንደ ሕፃን በእናት እቅፍ ውስጥ ማንቀላፋት ነው። ምንም መናገር ሳይጠበቅብህ፣ ምንም ማድረግ ሳይጠበቅብህ በቃ ከእግዚአብሔር ጋር ጊዜ ማሳለፍ፣ በቃ ከእግዚአብሔር ጋር ጊዜ ማሳለፍ፣ ቃሉን ማንበብ፣ ደግሞ መጸለይ፣ ደግሞ መዘመር፣ ደግሞ መጸለይ፣ ምንም ማድረግ ሳይጠበቅብህ፣ ምንም መፍጨርጨር አይጠበቅብህም። ይገርምሃል። ይሄን እረፍት ኤክስፒሪየንስ ለማድረግ የማንንም እጅ መምታት አይጠበቅብህም። መሐላ አይጠበቅብህም። ምንም አያስፈልግም። ይገርምሃል። ልክ ሕፃን በእናቱ እቅፍ እንደሚያንቀላፋ እንደሚተኛ ልክ እንደዛ ኢየሱስ ጌታ ነው። ሴ አሜን። እንደዚህ ኤክስፒሪየንስ እያደረክ ከሆነ ይሄ ወዳጄ እንደው ዝም ብሎ ከልብ ኦቨር ኮንፊደንስ እንዳይመስልህ። ይሄ እንደዚህ ያለ አሁን እንደነገርኩ አይነት ማለት ነው። ገብቶሃል? በእግዚአብሔር መገኘት ውስጥ ያለ እረፍት ብያለሁ። በእግዚአብሔር መገኘት ውስጥ ስላለ እረፍት ስነግርህ እንደዚህ አይነት እየተሰማ ከሆነ ይሄ የእግዚአብሔር መገኘት ማስረጃ ነው ወዳጄ። ለምሳሌ የልብህን ጉዳት ከረሳሁ አንተ እኮ የመዘንጋት በሽታ ስላለብህ አይደለም። የመዘንጋት ችግር ስላለብህ አይደለም። ድነ ነው ወዳጄ። ኬሚካል ውስጥ አንድ ሰው ገብቶ ኖርማል ሆኖ ሊወጣ አይችልም። እውነቴን ነው የምነግርህ። ሰው አሲድ ተደፍቶበት እንደ ቀድሞ መሆን አይችልም፣ ሊሆን አይችልም። እውነቴን ነው የምነግርህ። ሰው ጉዳትን የረሳኸው አረሳስተው አይደለም። የመርሳት ችግር ስላለብህ አይደለም። የሚፈውስ የሚያድን ሐኪም ሰርጀሪ ሲሰራ ጠባሳው ይታያል። የነጌታ ግን ሲፈውስ ያለ ማስታወሻ ነው። ይሄ የእግዚአብሔር መገኘት ስብራትን ያለ ማስታወሻ ፈውሶት ነው። ጩሁና በደንብ አድርገህ አሜን በል። እና እንደዚህ ማለት እንዳትቆጭ ማለት ዳንኩ እንዴ ረሳሁት እንዴ ምናምን ብለህ እንዳትቆጭ ወዳጄ። እውነቴን ነው የምነግርህ። አሁን
ብዙ ሰው ሲሸበር አንተ ብዙ ብለህ የማትሸበር ከሆነ ማደነግጥ ከሆነ ዋትስ ኔክስት ነገም እንዴት ይሆናል እንዴት ይኖራል ቀጥሎ እንዴ ምናም እያል የማትጨነቅ ከሆነ ምንም ስለማይሰማ አይደለም ኢኮኖሚክስ ስላልተማርክ አይደለም ሀገሪቷ ላይ የሆነው ያለው ነገር ስለማያሳስብ አይደለም የእግዚአብሔር ፕሬዘንስ ውስጥ ውሎ የማደር ውጤት ነው ይሄ this is an evidence ማይጃ አሜን በል ሁለተኛ እንቀጥል ኢየሱስ ጌታ ሰይ አሜን ኢየሱስ ጌታ ሁለተኛው የእግዚአብሔር መገኘት ማስረጃ ሰላም ነው በዮሐንስ ወንጌል መጽሐፍ ምዕራፍ 14 በነገራችን ላይ ማቴዎስን አላነበብኩ ላይ ወደኋላ ማቴዎስ እንደዚህ ይላል መጽሐፍ እናንተ ሸክም የከበዳችሁ እና የደከማችሁ ሁሉ ወደ እኔ ኑ እኔም ረፍት እሰጣችኋለሁ look this እኔ ረፍት እሰጣችኋለሁ ይሄ የቅድሙ ሐሳብ ላይ እንድጨምሩ ፈልጌ ነው እሺ እኔም ረፍት እሰጣችኋለሁ አለ ጌታ ረፍት እሰጣችኋለሁ በቃ በእግዚአብሔር መገኘት ውስጥ ያለን ሰው ይገርማል እንኳን አይደለም ከሩቅ ሆነ ከቅርብ በር ስር ተደብቀህ አታስደነግጠው ተዘልሎ ተቀምጦ ታየዋል ቀና ብሎ ነው የምታየው ኢየሱስ ጌታ ነው ሁለተኛው የእግዚአብሔር መገኘት ማስረጃ ሰላም ነው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 27 ላይ የተለመደ ቃል ታውቃላችሁ ሰላምን እተውላችኋለሁ ሰላሜን እሰጣችኋለሁ ብሎ የተናገረውን የእግዚአብሔርን ቃል ታውቃላችሁ ወዳጆቼ ይህ ሰላም የዓለም ሰላም አይደለም እንደ ቅድሙ ልክ ስለ ረፍት እንደነገርኳችሁ ወዳጆቼ የዓለምን ሰላም ልትገዛው ትችላለህ ልትይዘው ግን አትችልም ጻፉ የዓለም ሰላም ሊገዛ ይችላል ሊያስ ግን አይችልም የዓለም ሰላም ገንዘብን ታወጣበታለህ ጉልበትን ትፈጅበታለህ ጊዜን ትጨርስበታለህ ዋጋ ከፍለህ ልትገዛው ትችላለህ የዓለምን ሰላም ልትይዘው ግን አትችልም ልትጨብጠው ግን አትችልም የራስን ልታረገው ግን አትችልም የዓለም ሰላም እንደ ባንክ አካውንት ነው አንድ ቀን ይሞላል ሌላ ቀን ይጎላል የዓለም ሰላም እንደ ኪራይ ቤት ነው አንድም ክፍያ ትጠየቅበታለህ ሁለትም ትኖርበታለህ እንጂ አንተ አይደለም እሰጣችኋለሁ ያለው ሲደብረው ሊወስድብን አይደለም ሲደክመን ሊነጥቀን አይደለም የኛ እንዲሆን ኦነር እንድትሆኑ ባለቤት እንድትሆኑበት ልክ ሰው በኪራይ ቤት እየከፈለ በዋጋ ኖሮ አከራዩ ያልተመቸው ቀን እንደሚያስወጣው አይነት ሰላም አይደለም ይሰጣችሁ ትኖሩበት ዘንድ የተሰጣችሁ ሰላም ከሱ ዘንድ ለእናንተ የተሰጠ ደግሞም የእናንተ የሆነ እስከ መጨረሻው ወዳጄ ይሄ ለዚህ እኮ ነው ይገርማል ክርስቲያን ከመስከረም እስከ መስከረም ለኛ ለክርስቲያኖቹ ለፋሲካን ሁሌ እንቁጣጣሽ ነው ስንስቅ ካየን ስንደሰት ካየን ስንዘምር ካየን ይገርማል ልክ እንደ ባንክ አካውንት አንድ ቀን የሚሞላ ሌላ ቀን የሚጎድል ሰላም ስለሌለን ነው በመንፈስ ቅዱስ በእግዚአብሔር መገኘት የሆነ ጢም ያለ እግዚአብሔር ምስክሬ ነው አገር ይናወጣል ይሸበራል ነገር ግን ከእግዚአብሔር መንፈስ መገኘት የተነሳ በውስጣችን ያለ ብርቱ የሆነ ሰላም አለ ወዳጆች ኢየሱስ ጌታ ነው ሴ አሜን የዓለም ሰላም ፍርሃትን መደበቅ ነው ድካምን መሸሸግ ነው በእግዚአብሔር መገኘት ውስጥ ያለ ሰላም ግን ፍርሃትን ስለመሸሸግ አይደለም ድካምን ስለመደበቅ አይደለም የዓለም ሰላም በሁኔታዎች ይለካል በሰዎች ይታመናል የዓለም ሰላም በሰዎች ይጠበቃል ይገርማል በእግዚአብሔር መገኘት ውስጥ ያለ ሰላም ግን በሰዎች የሚታመን በሰዎች የሚጠበቅ አይደለም በሁኔታዎች የሚለካ አይደለም የሚመጣ ነገር አለ ደግሞ የሚሄድ ነገር አለ ወዳጆች ልክ እኮ ነው የዚህ ዓለም ነገር እንደ ጠዋት ፀሐይ ይወጣል ከዛ ሲመሽ ይገባል እንኳን አይደለም ሌላው ጉዳይ ቀርቶ የገዛ ጥላችሁ እንኳን ሲመሽ ጥቷችሁ ይሄዳል ነገሮች እንደመጡ አልቀሩም ሄደዋል አግኝተናል የሆነ ቀን ደግሞ አጥተናል ወጥተናል የሆነ ቀን ደግሞ ወርደናል ተመስግነናል የሆነ ቀን ደግሞ ተወቅሰናል ተወደናል የሆነ ቀን ደግሞ ተጠልተናል በእነዚህ ሁሉ ተለዋዋጭ ሁኔታ ውስጥ ግን የማይለዋወጥ ልክ እንደ ምሰሶ በውስጣችን ቀጥ አድርጎ ያቆመን ከእግዚአብሔር መገኘት የተነሳ የተቀበልነው መገኘት አለ ሰላም አለ የሚል ሰው ካለ አሜን ይባል መኪና መስታወትን እስከ ላይ ተዘጋና ስልሰምታ አጣቅም መዝሙሩ እስከ ላይ ተከፍተዋል ሰላም አለኝ ይላል እኛ ክርስቲያኖች ካልንም የምንለው ብር አለኝ አንልም ዘመድ አለኝ አንልም ስልጣን አለኝ አንልም ጉልበት አለኝ አንልም ይሄን የሚሉት ፍጥረታዊ ሰዎች ነው እኛ በእግዚአብሔር መገኘት ውስጥ ብለን የምናድር ሰዎች የምንለው ሰላም አለኝ ነው ሌባ የማይሰርቀው በሁኔታ ላይ ያልተመሰረተ ጠዋት እስከ ማታ የምንስቅበት ሰላም አለኝ የሚል ሰው ካለ ረገጥ አድርጎ አሜን ይባል
ኢየሱስ ጌታ ነው። በሁኔታዎች የማይለካ ሰላም። ማይ ጋድ ወዳጆቼ፣ የዓለም ሰላም ሁኔታ አካባቢያዊ ነው። ታውቃላችሁ፣ አካባቢያዊ ነው። ለምሳሌ ይሄ ሰላም ቢች ዳር ሄደ፣ ሀይቅ ዳር ሄደ፣ ቅድም እንደነገርኩ እግርህን እንዲቦርጭቅ እያረክ ይሄ ከኢንቫይሮንመንት የምታገኘው ጸጥታ ማለት አይደለም። ሰላም ማለት ይሄ በእግዚአብሔር መገኘት ውስጥ ያለ ሰላም፣ በተሸበረ ከተማ መካከል ከሁኔታና ከመረዳት በላይ የሆነ የልብ መረጋጋት ማለት ነው። በእግዚአብሔር መገኘት ውስጥ ያለ ሰላም በሁከት መካከል፣ በሽብር መካከል፣ በብዙ ውጊያ ማዕበል መካከል እውነቴ ነው ከመረዳትና ከሁኔታ በላይ የሆነ የልብ መረጋጋት። እንደዚህ አይነት ነገር የነበረው አንዱ መርዶክዮስ ነው። ሃማ የተሳካለት ይመስላል። አዋጅ ወጥቷል። ነገሩ እያለቀ ይመስላል፣ የተጠናቀቀ ይመስላል። ነገር ግን መርዶክዮስ ያለመናወጥ ተቀምጦ ነበረ። ምን ያስቀመጠው ይመስላል? ግርግሩ እኮ የሚያስፈራ ነው። ግርግሩ የሚያሸሽ ነው። ነገር ግን በውስጡ ሰላም አለው። አሜን በሉ በእናታችሁ። ጮክ በሉና እንደገና አሜን ይባላል። በእግዚአብሔር መገኘት የሆነ ሰላም ከአእምሮና ከሁኔታ በላይ የሆነ የልብ መረጋጋት። ከስራ የተቀነስክበት ደብዳቤ ተሰጥቷል። ፊትክ ላይ ምንም መሸበር አይታይም። እውነቴን እኮ ነው የምነግርህ። ረጅም ዘመን የሞከርከው ጥረት ያረክበት ፕሮሰስ ተበላሽቷል፣ ወይንም ደግሞ ቢዝነስ ፌል አድርጓል። ብዙ ነገር ግን ከእግዚአብሔር መገኘት የተነሳ በእግዚአብሔር መገኘት ውስጥ ያለ ሰላም ከሁኔታና ከመረዳት በላይ የሆነ የልብ መረጋጋት። በእግዚአብሔር መገኘት ውስጥ ያለ ሰላም ፍርሃት ወደ ልብህ እንዳይገባ የሚጠብቅ ዘበኛ ነው። ሁለተኛው ማስረጃ ሰላማችን። በዚህ ነው ሁሉ ጊዜ እንደምናገረው ክርስቲያን ነገሩ የተበላሸበትን ዶክመንት ኋላ ኪሱ አድርጎ ይዘምራል። በየሚቀጥለው ፕሮግራም ከረቫት አድርገን ሱፍ ለብሰን የምንወጣው ሚከራይ ሚዜ ስለሆን እንዳይመስልህ። የማይናወጥና የማይወሰድ ሰላም በውስጣችን ስላለ ስቀን ቀርተናል። ስልህ ስቀን ቀርተናል። እግዚአብሔር ምስክሬ ነው። ስቀን ቀርተናል። ማንም እየተነሳ ሊያስለቅሰን አይችል። ስቀን ቀርተናል። የእግዚአብሔር ሰላም። ሶስተኛው በእግዚአብሔር መገኘት ውስጥ የእግዚአብሔር መገኘት ማስረጃ ሶስተኛው መለኮታዊ ጥበቃ ነው። መለኮታዊ ጥበቃ ነው። በመዝሙር 91 ከቁጥር 1 እስከ 2 የእግዚአብሔር ቃል ሲናገር እንደዚህ ይላል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ ምሽጌ የምታመንበት አምላኬ እለዋለሁ። ሶስተኛው የእግዚአብሔር መገኘት ማስረጃ መለኮታዊ ጥበቃ ነው። ወዳጆቼ አንዳንድ ጊዜ ብቻችሁን ስትሆኑ ጠላት በሁሉም አቅጣጫ ይሰለፍባችኋል። የዛን ጊዜ እግዚአብሔር መገኘት እንደ ጋሻ ይከባችኋል። እንደ ሳት ቅጥር በዙሪያችሁ ይሆናል። ከምታቁትም ከማታቁም ጠላታችሁ ይታደጋችኋል። የሚገርም ከምታየው ጥቃት የማታየው ጥበቃ እንዳለ ይገባል። ጥቃቱን ታያለህ እኮ ግን ይወረወራል፣ አይመታም። ይታቀዳል ግን ይከሽፋል። ከምታየው ጥቃት ጀርባ የማታየው ጥበቃ እንዳለ የሚገባ መገኘቱ ስትሆን ነው። የእግዚአብሔር መገኘት እንደ ጋሻ ይከባል። እንደ ሳት ቅጥር በዙሪያክ ይሆናል። ይከርማል። ወደ አንተ ቀስታቸውን ይወረውራሉ ግን አይመታም። ፎርስ ያደረጉ እዚህ ጋር ይመታ። ጠዋት በሰላም ትወጣለህ፣ በሰላም ትገባለህ። ትተኛለህ፣ ደግሞ ትነሳለህ። ሴ አሜን። በጆሮ ከምትሰማው ሁካታ በላይ ለልብ ቅርብ የሆነ የምትሰማው ህልውና ይሰማል። ራሱ ይገርማል። እና ይሄ መለኮታዊ ጥበቃ ይባላል። መለኮታዊ ጥበቃ ይባላል። ሶስተኛው የእግዚአብሔር መገኘት ማስረጃ ዲቫይን ፕሮቴክሽን ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያዬ ምሽጌ የምከለልብህ እለዋለሁ ተብሎ እንደተጻፈ ማለት ነው። ወዳጆቼ በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ ከአደጋ መዳን ሳይሆን በአደጋ ውስጥ መቆም ነው። በእግዚአብሔር መገኘት ውስጥ ያለ ጥበቃ ለምሳሌ ሲድራቅ ሚሳቅ አብደናጎምን እግዚአብሔር ለማኖር እሳቱን ማጥፋት ግድ አይደለም። እሳቱን ማጥፋት አልተጠቀመበትም። የእሳቱን ኃይል ይዞታል። እሳቱ አለ፣ ኃይሉ ተይዟል። እኔ ሁል ጊዜ ይሄን ነገር ባትረሱ ደስ ይለኛል። እግዚአብሔር እናንተ ለማኖር ሲፈልግ ጠላት ያነደደባችሁን እሳት ማጥፋት ግዴታው አይደለም። የእሳቱን ኃይል ከያዘው የቀረው ዲም ላይት ነው የሚሆነው። ለበዓሉ ድምቀት ይሆናል። ለበዓሉ ድምቀት ይሆናል። የምታልፍበት ሁኔታ ለበዓሉ ድምቀት ይሆናል። እየሰማኝ ያለ ሰው ካለ
በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ ሲኖርህ እሳቱ ራሱ ደጅ ይኖራል፣ በር ይኖራል። በእሳቱ በር በኩል ንጉሱ ተጠጋ ተብሎ እንደተጻፈ አንተ አቅልለህ እንዳታየው እንደዚህ እያልክ እየዘመርክ የሚሰማ ውር የሚያደርግ ወዳጄ ይሰማል። በእግዚአብሔር መገኘት ውስጥ ስትሆን ሌላ ሶስተኛው ማስረጃ ዲቫይን ፕሮቴክሽን ነው። ዲቫይን ፕሮቴክሽን ነው። ያገሬ ልጅ ከምታየው ጥቃት ጀርባ የማታየው ጥበቃ እንዳለ ይገባሃል። ማለት ጥቃቱን እኮ ያየው ነው። ሲወረወርብህ ያየ ነው። ሲታቀድብህ እየሰማ ነው። ሲሰምቱብህ ያለ 360 ዲግሪ ነው የከበቡ እንዳያጠፉ የከለከላቸው ምንድነው? ያንተ ቴክኒክ ምናምን የሆነ ቦዲ ቢልደር ምናምን መሆን አይደለም። ይገርምሃል። ግን ዙሪያህን የከበበ የእግዚአብሔር መገኘት አለ። እውነቴን ነው የምነግርህ። የእግዚአብሔር መገኘት አለ። እውነቴን ነው የምነግርህ። ሲጠጋ የነበረ አንተ ጋር እጁን ዘርግቶ እንዳይነካ መገኘቱ ስትሆን አንድ ነገር ይታይሃል። አይኖች ሲከፈቱ ወደ አንተ የሚመለከቱ አይኖች እንዳሉ ይገባሃል። አንተን ለመርዳት የተዘረጋ እጅ እንዳለ ይገባሃል። ዛሬ ባርካለሁ። ዛሬ ጸልይላለሁ በጌታ በኢየሱስ ክርስቶስ ስም። ጠላት በየትኛውም አቅጣጫ ይዝመትብህ፣ ይሄንን የጠላት ውጊያ የምታሸንፍበት የእግዚአብሔር መገኘት በአንተ ላይ በኃይል ይሆናል። እስቲ አሜን በሉ። ኢየሱስ ጌታ ነው። እና የእግዚአብሔር መገኘት ወይም በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ አደጋውን ማስወገድ አይደለም፣ በአደጋ ውስጥ መቆም ነው። እግዚአብሔር አንተን ለማኖር የግድ አደጋውን ማስወገድ አይጠበቅበትም። ያስገርማል። ምን ማለት ነው? በደም ስማኝ። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ጥበቃ በማዕበል ጊዜ እንደሚያስፈልግ መርከብ ሳይሆን በማዕበሉ ላይ እንደመራመድ ነው። ማለት በመገኘት ውስጥ ያለ መለኮታዊ ጥበቃ በእግዚአብሔር ሕልውና ውስጥ ሆነ ላንተ የሚሆን መለኮታዊ ጥበቃ ልክ ማዕበል ሲነሳብህ ላንተ መርከብ ፕሮቫይድ አያደርግልህም፣ በማዕበሉ ላይ ያራምዳል። ሴ አሜን። ኢየሱስ ጌታን። አራተኛ የእግዚአብሔር መገኘት አራተኛው ማስረጃ የደስታ ሙላት ነው። በመዝሙር መጽሐፍ ምዕራፍ 16 ቁጥር 11 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ በፊት የደስታ ሙላት በቀኝም ዘላለማዊ ፍስሐ አለ ይላል። ይኸው የሕይወትን መንገድ ታሳየኛለህ። ባንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ። ባንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ። በእግዚአብሔር መገኘት ውስጥ ያለ አራተኛው ማስረጃ የደስታ ሙላት ያለ የመጀመሪያው ረፍት ነው። ከዛ ሰላም ነው። ከዛ መለኮታዊ ጥበቃ ነው። ከዛ የደስታ ሙላት። ወዳጆቼ የዓለም ደስታ የሌለውን ስታይ ትመካለህ፣ ያለውን ስታይ ታፍራለህ። እንደዚህ ነው የሚያደርግህ። ደግመዋለሁ። ውሎ አዳርህ መግባት መውጣትህ በዓለም ደስታው ሲሆን የሌለውን ሰው ስታይ ትመካለህ። እኔ ከሱ ይሻላለሁ ትላለህ። ያለውን ሰው ስታይ ታፍራለህ። ምን ማለት ነው? ባጭር አማርኛ አቤት ላዳ ሲኖር በእግረኛ ላይ ትመካል። እግረኛው ላይ ተመክተህ ሳትጨርስ ሌላ ሬንጅ ሮቨር ይዞብህ ሲመጣ ታፍራል። የዓለም ደስታ እንደዛ ነው። የዓለም ደስታ ስኬት ላይ፣ ገንዘብ ላይ፣ ጉልበት ላይ፣ የተለያየ ሁኔታ ላይ የተመሰረተ ደስታ ነው። ወዳጆቼ ከእግዚአብሔር መገኘት የተነሳ በሕይወታችሁ የሚሆነው ደስታን ግን ስትመለከቱት ወዳጆቼ ስጋ ቢደክምም ነፍስ ግን ትዘምራለች። ሀብት ቢጠፋም ርስት በሰማይ እንዳለ ታውቃለህ። ይሄ ከእግዚአብሔር መገኘት የተነሳ በልብ ውስጥ የሚሞላ የደስታ ሙላት። ወዳጆቼ በእግዚአብሔር መገኘት ውስጥ የሆነ የደስታ ሙላት በድካም ጊዜ እንደሚያበረታ ክንፍ ነው። በሐዘን ጊዜ እንደሚያበረታታ እንደሚያጽናና እጅ ነው። በብቸኝነት ጊዜ የምትሰማው ድምፅ ነው። ስለ እግዚአብሔር መገኘት ስናወራ የምናወራው ወዳጄ በብቸኝነት ጊዜ ስለምትሰማው ድምፅ ነው። ከሩቅ አይደለም፣ ከቅርብ፣ ከአጠገብ፣ ከውስጥ ከመንፈስ ቅዱስ የተነሳ የምትሰማው ድምፅ ነው። ብቻህን አይደለም ይላል።
ብቻ አይደለም። በመገኘት ውስጥ ያለ ደስታ በድካም ጊዜ እንደሚያበረታ እንደሚያነሳ ክንፍ ነው። በቃ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ ተብሎ እንደተጻፈ፣ አይደክሙም ተብሎ እንደተጻፈ እና በጣም አጥብቃ የእግዚአብሔርን መገኘት በጣም መፈለግ ያለብን ለዚህ ነው። በድካም ጊዜ እንድትበረታ፣ በሐዘን ጊዜ የሚያጽናና እጅ ነው የእግዚአብሔር መገኘት። በብቸኝነት ጊዜ የሚያወራ ድምጽ ነው ወዳጄ። ክብር ለጌታ ይሁን። እስቲ አሜን በሉ። ጻፉ እንደዚህ ብላችሁ፣ በእግዚአብሔር መገኘት ውስጥ ያለን ደስታ ሰው በዓለም ሀብት ሁሉ ሊገዛው አይችልም። የእግዚአብሔር ደስታ ራስ ምታት የለበት፣ አጎበር የለበት፣ ማፏሸክ የለበት። ሴ አሜን አራሚን በል። ኢየሱስ ጌታ። በእግዚአብሔር መገኘት ውስጥ ያለ ወዳጄ አራተኛው ማስረጃ አሁን የነገርኩ ነው የደስታ ሙላት። በደንብ ስሙኝ። ኤፌሳር መኪና መንገድ ላይ እየሄደ አይታችሁ፣ በማታ እየሄዳችሁ ኤፌሳር ከፊት እየመጣ አይታችሁ ታውቃላችሁ? መብራቱን አጭር ረጅም ሲያደርገው አይታውቃላችሁ? ኤፌሳር ከፊት ለፊታችሁ አጭሩን ረጅም ካደረገው አታዩም? አጭር ረጅም። ወዳጄ እኛ እኮ ጠዋት ሲነጋ ረጅም ነው የምናበራው። አልገባህም ያልኩት? አልሰማኝም ያልኩት? የአይሬሳ ሲደርስ አይደለም ረጅም እናበራው፣ ጠዋት ነው 12 ሰዓት ላይ ረጅም እናበራለን። አልሰማኝም ያልኩት? አንዳንድ ሰው ካልመሻ አያበራም። አንዳንድ ሰው ጠርሙስ ካልያዘ አያበራም። አንዳንድ ሰው ዛፍ ላይ ካልወጣ አያበራም። እኛስ ከመንፈስ ቅዱስ የተነሳ ከእግዚአብሔር መገኘት የተነሳ ውስጣችን ያለው ብርሃን ወዳጆች፣ ኢየሱስ ጌታ ጅም ነው ምናምን። የዩኒቨርሲቲ ተማሪ ሆነን ሚድና ፋይናል ከመድረሱ በፊት አንዳንድ ጊዜ እንጸልያለን። ፈተና ሲደርስ 2 እንጨምራለን። ፋይናል ከሆነ 3 እንጨምራለን። ጸሎት በጨመርን ቁጥር ነጥብ አልጣልንም። ይገርማል። እግዚአብሔርን ብለን መገኘቱን ብለን በልጠናል እንጂ አላነስንም። እውነቴ ነው። በርትተናል እንጂ አልደከምንም። እውነቴ ነው። የእግዚአብሔር መገኘት ሌላኛውን ማስረጃ ልንገር፣ ውስጣዊ ጥንካሬ ነው። እኔ ሌላ ቀን ነው ይሄን ጉዳይ የምቀጥለው፣ ግን የእግዚአብሔር መገኘት ሌላኛው ማስረጃ ውስጣዊ ጥንካሬ ነው። ይከርማችኋል። እንደተነገረባችሁ ንግግር፣ እንደተባላችሁት፣ እንደደረሰባችሁ ነገር ቢኖር ተሰብራችሁ ወድቃችሁ ነበረ። ነገር ግን ከእግዚአብሔር መገኘት የተነሳ አምስተኛውን ጻፉ። የእግዚአብሔር መገኘት አምስተኛው ማስረጃ መለኮታዊ ምሪት ነው። በምሳሌ መጽሐፍ ምዕራፍ 3 ቁጥር 5 እስከ 6 የእግዚአብሔር ቃል ሲናገር እንደዚህ ይላል። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ቀና ያደርገዋል። በሌላኛው ትርጉም አሻራህን ያስተካክለዋል ብሎ ይናገራል። ግራ በሚያጋቡ የህይወት ምርጫዎች ውስጥ ስትገባ፣ ግራ የሚያጋቡ የህይወት ምርጫዎች ሲያጋጥሙ በእግዚአብሔር መገኘት ውስጥ በቆየ ቁጥር ትክክለኛው መንገድ ያሳያል። ሌላኛው የእግዚአብሔር መገኘት ማስረጃ መለኮታዊ ምሪት ነው። አንዱ መለኮታዊ ጥበቃ ነው፣ ሌላኛው መለኮታዊ ምሪት ነው። ወዳጆቼ አንዳንድ ጊዜ በየትኛው መንገድ መሄድ እንዳለብህ ግራ ይገባል። ወይ እንደ ገጠር መንገድ ምልክት የሌለው ሁኔታ ውስጥ ትገባል። በዚህ ሊድ በዛ ሊድ ትላለህ። ልክ የዛን ጊዜ ትክክለኛውን አቅጣጫ የሚሰጥ ትክክለኛውን ኮምፓስ የሚሰጥ የእግዚአብሔር መገኘት። እውነቴ ነው የምነግርህ። ከዚህ በፊት የተሸወዳችሁት ከእግዚአብሔር መገኘት ውጪ ለሌሎች ሰዎች ተገኝታችሁ ነው። አቤት! ከዚህ በፊት የተሸወዳችሁት ከእግዚአብሔር መገኘት ውጪ አይ ላቭ ዩ፣ አይ ሚስ ዩ፣ አይ ኪስ ዩ ብሎ ነው። አሁን ግን በእግዚአብሔር መገኘት ውስጥ በጣም እየቆየ ስትመጪ አይ ላቭ ዩ ሲልሽ የቡዳ መንፈስ ታያለሽ። የቡዳ መንፈስ ድግምት፣ ልቀቀውና ውጣ፣ ልቀቀው ጮና ውጣ ማለት ምን? ኢየሱስ ጌታ። ተለያል ዲዘርንታል፣ አይኔ ይከፈታል በእግዚአብሔር መንፈስ። እስቲ አሜን በሉ። መዝሙር 119 ቁጥር 105 ምን ይላል? ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። እንደዚህ ብላችሁ እንድትጽፉ ፈልጋለሁ ወዳጆቼ። ቶሎ ብዬ ነው የምጨርሰው። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት የምትሄዱበትን መንገድ ሁሉ ስለማወቅ አይደለም። ዋይ ጻፉ። በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት የምትሄዱበትን መንገድ ሁሉ አስቀድሞ ስለማየት አይደለም። ልክ በእግዚአብሔር መገኘት ውስጥ ስትቆዩ፣ በእግዚአብሔር ህልውናው ስትሰነብቱ፣ ስትከርሙ በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት ስለምትሄዱበት መንገድ ሁሉ አስቀድሞ ማየት አይደለም። እንደዚህ ብላችሁ ቆይ ከዚህ እስከዛ ምትሉት አይደለም።
ነገር ግን ይገርማችኋል በሚቀጥለው እርምጃችሁ የሚያበራ ብርሃን ነው። በሚቀጥለው ላችሁ እውነቴን እኮ ዋትስ ኔክስት ዩ ዶንት ኖ። ግን ልክ ቀኝህን እንደዚህ ቀና አድርገህ ልትራመድ ስትል ቦግ የሚል መብራት ሕግ ለእግሬ መብራት ተብሎ እንደተጻፈ ማለት ነው። መጽሐፍ አብርሃም ወዴት እንደሚሄድ ሳይነግረው እንደጠራው ግን አብሮት እንደሚሄድ እንደነገረው በእግዚአብሔር መገኘት ውስጥ ያለ መለኮታዊ ምሪት አጠቃላዩ የህይወታችሁ ጉዞ ኮምፓስ ወይም ደግሞ ካርታ እጃችሁ ላይ የለም። ነገር ግን በእርግጠኝነት you are on the right track እርግጠኛ ነህ በምትሄድበት መንገድ እንደሚያደርስ እርግጠኛ ነህ። ጻፉ መገኘቱ መንገድን ያስተካክለዋል፣ መንገድን ያቀነዋል። እንዴት ካልከኝ በኢሳይያስ መጽሐፍ ምዕራፍ 30 ቁጥር 21 ላይ እንደዚህ ይላል ወደ ቀኝም ሆነ ወደ ግራም ዞር ብትል ጆሮ ከኋላ መንገዱ ይህ ነው በርሱ ሂድ የሚል ድምጽ ይሰማል። ወደ ቀኝም ሆነ ወደ ግራ ዞር ብትል ከዛስ ጆሮ ከኋላ ከመገኘቱ ውስጥ ከህልውና ውስጥ መንገዱ ይህ ነው በዚህ ሂድ የሚል ድምጽ ይሰማል። የሆነ ስራ ልጀምር ስትል ተወው ይላል። በሆነ ሁኔታ ሪሌሽንሺፑ ልገባ ይቅርብ ይላል። ጆሮ ከኋላ ድምጽ ይሰማል። እግዚአብሔር ምስክሬ ነው። በእግዚአብሔር መገኘት ውስጥ ውለው አድረው በእግዚአብሔር መገኘት ውስጥ ቆይተው ምሪት ሳይቀበሉ የወጡ አንድም ሰዎች ይሉ ልክ ከዛ ሁኔታ ውስጥ ሆነው ስታገኟቸው ጌታ እንዲህ ተናገረኝ፣ ጌታ እንዲህ ያለኝ፣ ይሄን አታርጋለኝ ይሏቸዋል። አንዱ የእግዚአብሔር መገኘት ማስረጃ መለኮታዊ ምሪት ነው። እንደዚህ ብለህ መኖር ታቆማለህ። ምን ነው ብለህ መኖር ምን ነው? ራሱ ይገርማል። ደመናው ሲሄድ ትሄዳለህ፣ ሲቆም ትቆማለህ። ማይ ጋድ ሲሄድ ትሄዳለህ፣ ሲቆም ትቆማለህ፣ ሲቀመጥ ትቀመጣለህ። ማይ ጋድ የእግዚአብሔር መገኘቱን የሆነ ሰፈር መገኘቱን ለምደ የሆነ ሰፈር ሄደ ከዛስ መገኘቱን ካጣ እዛ ሰፈር ደግማ አትሄድም። ኢየሱስ ጌታ